እሺ ልጄ ታፍሶ ጠፋ። የት እንደጠፋ አላውቅም። እሺ ከዛ በኋላ አሺ ልጄ የለም ምን ላድርግ አልኩት። ቃሊቲ ቀጥ ብለሽ ሂጂ እግዚአብሔር የሚያሳየው ቃሊቲ አቅጫጫ ነው አለ። ትላንት ሄጄ ልጄን ሲሜ ምሳ ገዝቼ ሰጥቼ ቅዳሜ መውጣት አይቻልም ስል ቃሊቲ ማረሚያ ላይ አግኝቼ መጣ። ወገኖቼ ዛሬ ኢየሱስ አለ፣ ኢየሱስ አለ ከሱ ጋር ያዳካታውት ይችላል። ያልናገር ይችላል። ያቺ ነገር ያለምንል ይችላል። እሱ ብቻ አይደለም። ስንት ወር ነው የተጣለሽው? 2015 3 ዓመት። የመጀመሪያ ቀን አገኘ ጌታ። ምን ብሎ ነው ያገኘው? አድማሱ ይባል ታውቃለህ ብዬ ነበር። እሺ አምላክ ከፊቴ ቅደም ብዬ ወጣው። ከዚህ ቤት የጸለየ ውሃ ነበር በእጄ ላይ ቀብቼ ፊቴ ተቀብቼ ይዤ ሄድኩት። በዛ እጅ ላይ ማን ቤት ውስጥም ወደ መንገድም ላይ አልጨበጥኩም። እንዲሁ ኪሴ ላይ አድርጌ ሄድኩትና የት ነው የምትሄደው አልኩት። የት ነው የምትሄደው? ና ጨበጠኝ። ከኔ ጋር የሚሰራው አምላክና ያለው ትታረቃላችሁ። ከታረቃችሁ በኋላ መንፈስ ቅዱስ ጋቢ ያለብሱ እያለ ነው። ደስተኞች ናችሁ ካለ በኋላ አዎ ደስተኛ ነን። ከታረቃችሁ ምን ታደርጊያለሽ አለኝ። ጋቢ ታለብሻለሽ ስለ አዋለች። ጋቢ ገዝታ አምጥታለች። በእናንተ ፊት ታለብሳለች። የታ ኢየሱስ ይባረክ። እዚህ ጋር አሺ አንቺ ተፋቺ ወንድምሽ ይሄዳል አለ። እግዚአብሔር ስም ለዘላለም የተባረከ ይሁን። ማየዶ ውጭ ሀገር ወደ እግዚአብሔር መንግስት መግባት አይደለም። እግዚአብሔር ኪዳኑን እዚህ ቤት ያከበረው ብቻ ነው። እኔ የገረመኝ ታልቼ ነበር። አንተ ታረቅስ ነው ጨርሼ ነው የመጣሁት። ስንት ወር ነው የተጣለሽው? 2015 3 ዓመት። እኔ እዚህ ጋር የምጨምረው ባለፈው እዚህ ጋር ማታ እሱ ሲያገለግል የነበራችሁት አይታችኋል። ባሎን አንስቶ መጀመሪያ ይሶፈራሉ ስላለች ነው። ደግሞ እኔ ይዤ እጄ ስላስታረቁት አልታረቀም። ይሆን ነገር ይሁንብኝ እንጂ እኔ አልሄድም ስል እኔ ይዤ እሄዳለሁ። እግዚአብሔር ጣልቃ ይገባል። አሺ ላይ የሚሰራ መንፈስ እንደማያሳፍረኝ እኔ አውቃለሁ ብዬ እነሱ ሁለቱንም አስማምቼ እሷንም እኔ እሄዳለሁ፣ ቤትሽ እኔ እሄዳለሁ፣ እግዚአብሔር ከኔ ይቀድማል ብዬ ጸልዬ የተጸለየ ውሃ የሱ ነበር ፊቴ ላይ ቀብቼ ጌታ ሆይ ዛሬ በእውነት እጅን አይቼ እወጣለሁ። እዛ ቤት እሱ ጌታ ማያቅ ከሆነም አሺ አምላክ ከፊቴ አንተ ቅደም አታሳፍረኝ እያልኩ መንገድ ላይ ጌታ ፊት እያለቀስኩ እየጸለይኩ ሄድኩት። እግዚአብሔር አላሳፈረኝም። ገባው ጠየቁ። እኔ እንደገባው መንፈሱ አወቀ። ወጥቶ ሲሄድ ነበር ተከትዬ አስራት የት እየሄደ ነው ስል ወጥቷል ሊሄድ ነው አለች። ተከትዬ ወጣሁትና የት ነው የምትሄደው አልኩት። ምንድነው ምን ችግር አለ? እኔ ሊሄድ ነው አለ። አትሄድም አንተን ፈልጌ መጥቻለሁ አልኩት። ቤቲ ነው የመጣሁበት ዓላማ ስላለኝ አትሄድም ና ግባ አልኩት። እግዚአብሔር ያከብረው ጌታ እሺ አምላክ ከፊቴ ቅደም ብዬ ወጣው። ከዚህ ቤት የጸለየ ውሃ ነበር በእጄ ላይ ቀብቼ ፊቴ ተቀብቼ ይዤ ሄድኩት። በዛ እጅ ላይ ማን ቤት ውስጥም ወደ መንገድም ላይ አልጨበጥኩም። እንዲሁ ኪሴ ላይ አድርጌ ሄድኩትና የት ነው የምትሄደው አልኩት። የት ነው የምትሄደው? ና ጨበጠኝ። ይዤ ወደ ቤት ገባው። ለምንድን ነው የምትፈልጊው አለኝ። በቃ እቺ ጋር ላስታርቅ ነው ዛሬ አልኩት። ከኔ ጋር አልተጣላችም፣ እኔ ምንም አላደረገችም፣ እሷ ምንም አላደረገችም አለ። አንተ ልጅቷ ህይወት መኖር ከፈለክ ዛሬ እናንተ ቋጠሮ የሚፈታው እኔ አይደለም፣ በአሺ ላይ ያለው የእግዚአብሔር መንፈስ ቋጠሮቹን ይፈታል። ዛሬ ትታረቃለህ አልኩት። ብዙ ሳታገለኝ ከዛ በኋላ እግዚአብሔር ስጣት የሱ ሚስት ናት። እሷም ይሄ በዚህ አንተም ቅር ብለሃል፣ እሷም ቅር ብላለች። ይሄን አመት ሁሉ ዝም ብላችሁ አይደለም ዝም ያላችሁት አለች። ከዛ በኋላ ተናገረን። በኔ ላይም በቤተሰቤም ላይ የተጣለውትን ሁሉ ነገር እየነገርኩ ቃሉም እያስተማርኩኝ ሁሉ ነገር ስል መጨረሻ ላይ እኔ የረሳሁት ነው እውነት ነው አለ በውስጣችን ቅር ያለ ነው ነገር አለኝ። ጌታ ይመስገን እግዚአብሔር አላሳፈረኝም። አስታርቀ ጨርሼ ያን ሰዓት ደግሞ ኢየሱስን ተከታረቃችሁ ምን ታደርጊያለሽ አለኝ። ጋቢ ታለብሻለሽ ስለ አዋለች። ጋቢ ገዝታ አምጥታለች። በእናንተ ፊት ታለብሳለች። የታ ኢየሱስ ይባረክ። ባንተ ህይወት ፍሬ ሁሉ ይባረክ። ለምለም እግዚአብሔር ይባረክ። አንድ ነገር ነው የሆነው። 3 ዓመት የተጣሉት መታረቅ ማለት አንድ ሳምንት እንኳን ተጣልቶ መኖር በጣም ይከብዳል። የጌታ መንፈስ ተናገረና አድማሱ ባለቤቷ የለም እዚህ
አለ ያንቺ ባለቤት ብድግ በልና ናይስ ጨብጨባ ናይስ ባለቤቷ የሷ ሚስት ናት እሷ። ስለዚህ ከወንድሟ ጋር ተጣልታ 3 ዓመት ሙሉ አይገናኙ፣ አይበሉም፣ አይጠጡም። ከታሰረች ከታመመች ከወለደች የማጠይቂ እህት ናት። ግን የሆነው አንድ ነገር ነው። እግዚአብሔር መንፈስ እዛ አካባቢ ላይ የመጀመሪያ ቀን መጣላ ሰኞ ቀን እዚህ አካባቢ ላይ ቸርች ከተጀመረ 4ኛ ዓመት እየመጣ ነው። 4ኛ ዓመት እዚህ ሰፈር ሆኖ የመጀመሪያ ቀን መጣ። የመጀመሪያ ቀን አገኘ ጌታ። ምን ብሎ ነው ያገኘው? አድማሱ ይባል ታውቃለህ ብዬ ነበር። ከዛ በኋላ ጓደኛ የ1 ዓመት ጓደኛ ከዚህ በፊት ላይ አብሮን ያሳለፈ ጓደኛ አለ እንጂ እኔ አላውቅም አለ። አታውቅም አልኩት። አዎ አላውቅም አለ። ያንተ ሚስት የት አለ አልኩት። እቺ ናት አለ። አዎ ልክ ነው። እሺ አጠገባለች። አድማሱ ለሷ ምንድነው ብያ? ወንድሜ ነው። ወንድሙ። እሱ ግን የ1 ዓመቱን በቃ ያስባል። የባለቤቷ ወንድም አያስታውስም። መንፈስ ቅዱስ ግን አስታውሰውና ታርቁ፣ ትዳራችሁ ለመቀጠል ከፈለጋችሁ አለ ጌታ። እንደዛ ነው። አዎ ልክ ነው። እኔ ግን ታርቅ ስለ እሷ እምቢ አለች ብሎ ነበር እሱ። አዎ እንደዚህ። ግን እግዚአብሔር ምን አለ? ከኔ ጋር የምሰራው አምላክና ያለው ትታረቃላችሁ፣ ከታረቃችሁ በኋላ መንፈስ ቅዱስ ጋቢ ያለብሱ እያለ ነው። ደስተኞች ናችሁ ካለ በኋላ አዎ ደስተኛ ነን እና ለብሳለን ብሎ ሄዱ። ውሎ ሳያድር በቅስፈት ትንቢቱ የ3 ዓመት ጨለማ ተገፈፈና በአንድ ቀን ነገሩ ተታረቁ ከወንድሜ ጋር። አሁን አብራችሁ በላችሁ ጠጣችሁ። እልልታ የለም ለጌታ። ከዚህ የሚበልጥ ነገር በህይወታችሁ ላይ ይሆናል። ከዚህ በኋላ ግን እሱ ቀጥሎ ቸርች ይመጣል። አረቄ የሚባል ነገር አይጠጣም። አሜን በል። አረቄ ይጠጣላ? አረቄ አይጠጣም። ጃምቦ አይጠጣም። እኔ ጃምቦና አረቄ አፈር አድርጋለሁ። አሜን አትልም ወይ? ጃምቦና አረቄ አፈር አድርጋለሁ። 3 ዓመት ሙሉ ፈጀ። እምቢ አለ። በቃ ከዚህ በኋላ እኔ ምንም ተስፋ የሚባል ነገር የለም። የኔ ነገር ተበላሽቷል። ከዚህ በኋላ እኔ እዚህ ጋር አልሰራም ብሎ እኔንም በጣም ጎርቶኝ ነው የሄደው። ከዛ መጨረሻ ውስጥ ቆስሎ በእግዚአብሔር ፊት አልቅሼ ነበር። እዚህ ጋር አሺ አንቺ ተፋቺ ወንድምሽ ይሄዳል አለ። እግዚአብሔር ስም ለዘላለም የተባረከ ይሁን። አንቺ ይቅርታ አድርጊና የጠፋ ብሩንም ምኑንም ተይ፣ አንቺ ይቅርታ አድርጊና ወንድምሽ ይሄዳል ይፈታል አለ። 5 ሳንቲም ሳያወጣ አንተ ከረሳይ ነው ያረሰው። 5 ሳንቲም አያወጣም። እግዚአብሔር ከየትም አቅጣጫ ይሁን የወንድምሽ ነገር ጨረሰ ብሎ እሱ ቃል ገና 15 ቀን አልሞላም ቃል አወጣ። ይኸው ጌታ ምስክር ነው። ትላንት ጠዋት ደውሎ ምን አለኝ? ደላላው ሁሉም ነገር ጨርሶ ከፈለክ ሄደ ክፈል፣ ካልፈለክ አብቲ እኔ ካንተ ምንም አልፈልግም እንኳን አለ። እናንተ ቤት ምስጋና አውጥተ ተደብቀ አንተ አትሄድም። ምስጋና ሄደ እናንተ ቤት አውጥተ ሁሉም ነገር ጨርሰ የምትሄድበት መንገድ እኔ አመቻችቻለሁ ብሎ ሁሉ ነገር ጨርሶ ቲኬት ብቻ ነው አሁን እየጠበቀ ያለው። ቅዳሜ እኛ ጋር ቤት ምስጋና ይወጣል። ወይ ሰኞ ወይ ማስቀኞ እበራለሁ። እኔ መሄድ ስለማልችል ለአሺ ሄደሽ መስክሪ፣ እኔ ከሱ ጋር ቤትም በስልክ በተኛው መንገድ እገናኛለሁ። እግዚአብሔር ከረዳኝ ወይ ከደረስኩ መመስክራለሁ፣ ካልደረስኩ ቅዳሜ እኛ ጋር ምስጋና አውጥቶ ወይ ሰኞ ወይ ማስቀኞ እበራለሁ። በዛ ማለት ክፍተት ካለ መጥቼ መስክሬ እሄዳለሁ፣ እደውላለሁ ብሏል። ጌታ ስሙ ይባረክ። ይሄ ማብረሩ አይደለም እኔ የደነቀኝ፣ እውነቴን ነው የምላችሁ። ማሄዶ ውጭ ሀገር ወደ እግዚአብሔር መንግስት መግባት አይደለም። እግዚአብሔር ኪዳኑን እዚህ ቤት ያከበረው ብቻ ነው እኔ የገረመኝ። ደግሞ ሲያወጣ 5 ሳንቲም አላወጣም። ብዙ ብር ጨረሰኝ። የሚያውቁት ያውቃሉ ውስጥ እንዴት እንደወረደ እንዴት እንዳከሰረኝ እኔን የሚያውቁ ሰዎች ያውቃሉ። ግን በዛ ሁሉ ላይ ጌታ ፊት አልቅሻለሁ። ጌታው እኔ አምጥቼ ሰው ካደረኩ በኋላ እንዴት እንደዚህ ጎርቶ ይሄዳል? ስሚና ያለው እጅና ያለው ብዬ ነበር። ግን አሽ ምን አለ? ወንድምሽን ያሰርሽው አንቺ የያዝሽው አንቺ ውስጥሽ ያለው አንቺ ከፈታሽ የወንድምሽ በር ይከፈታል አለ። ኢየሱስ ጌታ ነው። ካንቺ ጋር ያለው አምላክ መታወቁ በቂ ነው። ሌላ ታሪክ አይደለም። እሱ ውጭ ሀገር ሄደ አልሄደም መኖሩ በቂ ነው።
ጌታ ግን የተጠራ ስሙን ስላከበረ ጌታ ስሙ ይባረክ። ዛሬ ጠላት ተዘጋ ብሎ ላንተ ሲያወራ እንዳትቀበለው። ሮጠ አሽጋና ወይ ስልክ ደውል። ኢየሱስ አለ ከሱ ጋር ያዳካታውት ይችላል። ሊናገር ይችላል። ያንቺ ነገር የለም ልል ይችላል። እሱ ብቻ አይደለም። አጋንንት በምን መጣ? በልጄ መጣ። ልጄ ታፍሶ ጠፋ። የት እንደጠፋ አላውቅም። ከዛ በኋላ አሺ ልጄ የለም ምን ላድርግ አልኩት። ቃልቲ ቀጥ ብለሽ ሂጂ፣ እግዚአብሔር የሚያሳየው ቃልቲ አቅጫጫ ነው አለ። ትላንት ሄጄ ልጄ ሲሜ ምሳ ገዝቼ ሰጥቼ ቅዳሜ መውጣት አይቻልም ስል ቃልቲ ማረሚያ ላይ አግኝቼ መጣ። ወገኖቼ ዛሬ ኢየሱስ አለ እዚህ ቤት። ኢየሱስ አለ፣ ኢየሱስ አለ። ዛሬ ቅዳሜ ስለሆነ አይቻልም። ሰኞ ጠዋት መተሽ ከዛ ታፍሶ ከመጣበት ቦታ ወረቀት ይዘሽ መተሽ ሰኞ ትወስጃለሽ ተብዬ ትቼ መጣው። ከዛ በኋላ ትላንት ማታ ደግሞ እንዲሁ ትላንት ወዲያ ማታ ትላንት እንዲሁ ሊወጣ ስል የዋጣ ሁሉ ይተፋል አለ። ወንድሜ ከሞተ በኋላ ቆይቷል። ግን ክስለን ለኛ ማላ ማጥፈት ጠፍቶ ነበር። እግዚአብሔር ምን ያደርጋል? ሌላ አውቆ አጎቴ ልጆች ናቸው ወንድሜም የገደሉት። ግን ያ ሁሉ ተጠፍቶ እንደገና እውነቱና ፍርዱ እንዲጠፋ ብሎ ከመሬት ተነስቶ ወንድሜ ቀጥቅጦ አንዱ ይዞ ጠፋ። ትላንት ወዲያ ማታ ማለት ነው። ሁለተኛ ሊገሉ ድንጋይ እንዲህ አንስቶ እዚህ ጋር ግንባሩ ላይ ሲጥል ቁጭ ብዬ ልጆቹ ደውሎ ከነገሩ በኋላ ያሺ አምላክ አሁን እሱ በተመታበት ያንተ ሕክምና ይድረስ። አሁን እኔ እሱ ድኗል የሚለው ሰማለሁ እንጂ ሞቷል እንደገና ሲባል አልሰማም አልኩትና ውሃ ወስጄ ግንባሬ እንደዚህ እሱ የሰጠው ውሃ እንዲህ የኔ ግንባሬ ቀባሁት። ከዛ በኋላ እነሱ ሞቷል ጨርሰናል ብሎ ነው የሄዱት። የኔ ውሃ እንደዚህ ቀብቼ አክም ቤት ያስገቡትና ምንም አይሆንም አልኩት። አሁን ወንድሜ ምን አሁን ትናንት ደውዬ ሲጠይቅ ደህና ነው ምንም የለም አሉት። ምንም አልሆነ ከነፍስ አርፏል ተርፏል። ግን ሰዎቹም ተይዟል የመቱት ተባለ። ተይዟል የመጣበትን ከዚህ ቤት አቧራ ይዘስ የደበትን አቧራው አጋንንትን ይደፋል። አራ አንድ ሰው አሜን በላ። በጫማ ረግጠ የምትሄደበት አቧራ የአጋንንት ጭንቅላት ባለበት ቦታ ይቀጠቀጣል። እኔ አንድ ነገር ምለው በጌታ ለምናቸዋለሁ። በኔ እዩ በእውነቴ ነው የምላችሁ። እዚህ ቤት እኔ ማምጣት ከጀመርኩበት አንተ ካመንክ ማይሆን ነገር ምንም የለም። ስትመጣ አሺ ሳይሆን ክርስቶስን አይተና ስትመጣ ተዘጋጅተ ኢየሱስ በሱ አልፎ ይናገራል ብለና ለማየት ከመጣህ ለትዝብት ከመጣህ ባለፈው በእውነት ውስጤ ነፍሴ እረካ። እዚህ ጋር የሆነ ሰው ቁጭ ብሎ እኔን እስቲ ካገኘኝ ያለ አሽቶ ሲነካ ውስጤ አልቻለም ደስታ። ወገኔ ዛሬ ለራሴ ትታዘባለህ እንጂ አሽን ታዝቤ አትችልም። እናንተ በአገልጋይ ጎን ቆሙ፣ እግዚአብሔር ለእናንተ ይቆማል። ምድሪቷን አሳልፎ ይሰጣል። አላፈርኩም። ልጆቼ ብቻ ሲያሳድግ አንድ ቀን ኢየሱስን ብዬ አላፈርኩም። ኢየሱስን አስቀድሙ፣ ኢማኑ በጌታ ዛሬ በግራ ይምጣ ትችት፣ በቀኝ ይምጣ ትችት፣ ኢየሱስን እዩ። ኢየሱስን ካያችሁ አትወድቁም። ነቢይ በእውነት ከልብ ውደዱ። እስቲ እጁን ዘርግታችሁ ተነስታችሁ እጃችሁን ዘርግታችሁ ማቻካ ዲያላ ጀንታ ዚዲባ ዲያላ እንወዳለን በሉ እስቲ፣ እንወዳለን በሉ እስቲ፣ እንወዳለን በሉ እስቲ።